ኢየሱስ መጣና እነዛ ጻፍ ፈሪሳውያን እናንተ አላቸው የተለሰነ መቃብር ናቸው። የተለሰነ መቃብር ማለት ውጭው ላይ በጣም ያምራል፣ በጣም ይጌጣል፣ በነጭ በጥቁር አበባ ምናምን ይደረግላል፣ ያምራል። ብትሰብሩት፣ ብትከፍቱት፣ ብትገልጡት ግን ሙት ነገር ውስጧል፣ የማይሰራ የማይንቀሳቀስ ነገር ውስጧል። ኢየሱስ ጌታ ነው። እግዚአብሔር መጽሐፍ የሚናገረው ምን መሰለህ? በክርስቶስ ሆኖ ዓለምን ከራሱ ጋር ምን ይል ነበራል? ያስታርቅ ነበር። በእኛ ደግሞ የማስታረቅን ቃል አኖረ ይላል። አሁን እግዚአብሔር ታርቆ ምን ብሏል? ጨርሷል። በክርስቶስ ታርቋል። አሁን መታረቅ ያለበት ሰው ነው። እግዚአብሔር ማንንም ሰው በጥላቻ አይን አይመለከትም። አሁን ማንንም የሚያምነውን በል የማያምነውን በል እግዚአብሔር በጥላቻና በበቀል አይን የሚመለከተው ሰው የለም። እግዚአብሔር አዳምን መቅጣት ይፈልግ ነበረ። በመስቀል ጠርቆ ከመንገድ አስወግዶታል። እግዚአብሔር ስሙ ይባረክ። የጌታን ቃል አነብና ከዛ የእግዚአብሔርን ቃል እንካፈላለን። ለቃሉ ክብር ተነስተን ብንቆም መልካም። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔርን ቃል ከኤፌሶን ምዕራፍ 3 ቁጥር 14 ጀምሬ አነባለሁ። ዛሬ የማካፍልበት የመጽሐፍ ቅዱስ ሐሳብ የእግዚአብሔርን ፍቅር መረዳት ነው። አንብቤ ቃሉን ካካፈልኩኝ በኋላ ሰብረን ለመውጣት ጸሎት እናደርጋለን። መጽሐፍ ሲናገር ሰባሪው ከፊታቸው ሰብሮ ምን ብሏል? ወጥቷልና ይልና እነሱም ሰብሮ ምን አሉ ይላል። እሱ ሰብሮ አልፏል። እነሱም ግን ምን ይጠበቅባቸዋል? ሰባሪው ሰብሮ ስላለፈ እሱ በሰበረው ሾልከው ያልፋሉ አይልም። ሰባሪው ሰብሮ ወጥቷል። እነሱም ሰብረው ይወጣሉ። እግዚአብሔር አምላካቸው ንጉሳቸው ይሆናል ይላል። መሪያቸው ይሆናል ማለት ነው። ኢየሱስ ያድናል። ስለዚህ ዛሬ ሰብሬ እወጣለሁ በሉ እስቲ። ሰባሪው እግዚአብሔር በሉ እስቲ። በፊቱ የሚቆም የለም በሉ እስቲ። በኔ ፊትም በሉ ሊቆም የሚችል የለም በሉ እስቲ። መስበር እችላለሁ በሉ እስቲ። ማንኛውም ተግዳሮት ከመንገዳችሁ ላይ የተሰበረ ይሁን። ሰልፍ የተሰበረ ይሁን። ስለዚህ ዛሬ ሰብረን የምንወጣበት ቀን ነው። ጌታ ይመስገን። የጌታን ቃል ከቁጥር 14 ጀምሬ አነባለሁ። ኤፌሶን ምዕራፍ 3 ቁጥር 14 እስከ 18 ነው ማነበው። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር የጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበርቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ክብር ለጌታ ይሁን። ለጌታ ክብር ስጡና ተቀመጡ። ዛሬ የእግዚአብሔር ፍቅር የማያሸንፈው ነገር የለም። የእግዚአብሔር ፍቅር የማያሸንፈው የማይበልጠው ነገር የለም። ሃሌሉያ። የእግዚአብሔር ፍቅር ይበልጣል በሉ እስቲ። ፍቅር በሉ እስቲ። ከሁሉ በላይ ነው በሉ እስቲ። ፍቅር ከሁሉ በላይ ነው። ኢየሱስ ያድናል። አሁን ስለ ሰው ፍቅር እንኳን መጽሐፍ ቅዱስ ሲናገር እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ ይላል። ከሁሉ የሚበልጠው ግን ምንድነው አለ? ፍቅር ነው አለ አይደለም? የእግዚአብሔር ፍቅር ደግሞ ይሄ አጋፔ የምንለው ፍቅር ደግሞ ከሁሉ በላይ ነው። ፍቅር አሸናፊ ጉልበት አለው። ክብር ለኢየሱስ ይሁን። መጽሐፍም ሲናገር ከሁሉ የሚበልጠውን መንገድ ምን እላችኋለሁ አለ? አሳያችኋለሁ። ትንቢት አለ፣ በልሳን መናገር አለ፣ ማስተዳደር አለ፣ ሐዋርያነት አለ፣ ነብይነት አለ፣ ሌሎችም ነገሮች አሉ። ከሁሉ የሚበልጠውን አሳያችኋለሁ አለና ፍቅርን ምን በሉት አለ? ተከታተሉት አለ። ከሁሉ ነገር ፍቅር ይበልጣል። ፍቅር የመፈወስ ጉልበት አለው። ኢየሱስ ጌታ ነው። ፍቅር ይፈውሳል በሉ እስቲ። አው ጥላቻ
ጥላቻ በውስጡ መርዝ የተሸከመ ነገር ነው። አንድ ሰው በጥላቻ ሲኖር ወደደም ጠላም ሳያውቀው በሽታ በውስጡ ያበቅላል። በሽታ ይበቅላል። ብዙ ጊዜ በጥላቻ የተያዙ፣ በቂም የተያዙ፣ በአመፃ የተያዙ ሰዎች ውስጣቸው የማይድን በሽታ ያጋጥማቸዋል። ምሕረት አላረግም፣ ቸርነት አላረግም፣ በጥላቻ ነው የሚኖረው የሚሉ ሰዎች በአብዛኛው በላብራቶሪ እንኳን ተመርምሮ የማይገኝ ይሄ ነው ተብሎ የማይነገር ስሙ የማይወጣለት በሽታ ያጠቃቸዋል። በፍቅር የሚኖሩ ሰዎች ደግሞ ኢየሱስ ጌታ ነው። የመፈወስ አቅም ስላለው ፍቅር ማንኛውንም በሽታ ከውስጣቸው አውጥቶ ይጥላል። ዛሬ ጸልያለሁ፣ ፍቅር ያገኛቸዋል። ኢየሱስ ያድናል። አሁን ጳውሎስ እንግዲህ በጣም ብዙ ቦታ ላይ ጳውሎስ ጸልይላቸዋለሁ። ለምሳሌ ከዚህ በፊት ተናግሬበታለሁ ብዙ ጊዜ የልቦናቸው አይኖች እንዲበሩ ምን እልላቸዋለሁ? እጸልይላቸዋለሁ ብሎ በኤፌሶን ምዕራፍ 1:17 ላይ ይናገራል። አሁን ምዕራፍ 3:14 ላይ ደግሞ በዚህ ጉዳይ አፊት ምን እልላቸዋለሁ አለ? እንበረከክላቸዋለሁ። ክብር ለጌታ ይሁን። ሃሌሉያ። አንደኛ የምንበረከክበት ምክንያት በውስጥ ሰውነታችሁ ምን እንድትሉ ነው አለ? እንድትበረቱ፣ እንድትጠነክሩ ጸልያለሁ አለ። ዛሬ የሆነ ሰው በርትቶ ጠንክሮ አሸንፎ ይወጣል በጌታ በኢየሱስ ስም። እየበረታችሁ ትሄዳላችሁ። እኔ በሉ እስቲ እየበረቱ ከሚሄዱት ነኝ በሉ እስቲ። ድካም ከዘመናችሁ ላይ ይወገድ። የእናንተ ነገር እየበረታ ይሄዳል። የዳዊት ቤት እየበረታ የሳውል ቤት እየደከመ ይሄድ ነበር እንደሚል ያንቺ ቤት ይበረታል። ያንተ ቤት ይበረታል። ያንተ ስራ ይበረታል። የያዝከው ነገር ሁሉ እየበዛ ይሄዳል። በኢየሱስም ይሄ በሕይወታችሁ ላይ ተፈጸመ። ሃሌሉያ። ይኸውላችሁ የብርታት ሚስጥር እኮ ፍቅር ውስጥ ነው ያለው። ዳዊት እኮ የፍቅር ሰው ነው አይደለም ወይ? የፍቅር ሰው ነው። እኔ በጣም አንድ ቦታ ላይ በጣም የሚያሳዝን ቃል ይናገራል ዳዊት። እኔ የነሱ ሰዎች በታመሙ ጊዜ ይልና ማቅለበስኩኝ ይላል አይደል? እንደ እናቴ ልጅ አለቀስኩላቸው ብሎ ይናገራል አይደል? በጣም ታውቃላችሁ፣ ሳኦል አሳዶት ሊገለው አሳዶት ብዙ መከራ አድርሶበት በኔና በሞት መካከል አንድ እርምጃ ቀረ እስኪል ድረስ ያሳደደው ሰው ሲሞት ኃያል ሰው እንዴት ይሞታል ብሎ ያለቅሳል። ብርቱ ሰው እንዴት በተራራ ላይ ይወድቃል ብሎ እየየ ብሎ ያለባል። የፍቅር ሰው ነው። ለዛ ነው እግዚአብሔር አምላክ እንደ ልቤ የሚሆንልኝ እንደኔ አይነት ይቅርታ ያለው ማለት ነው። እንደ ልቤ የሚሆንልኝ የእሴይ ልጅ ዳዊትን አገኘሁት አለ። በቃ ይሄ እንደኔ ልብ ያደርጋል ማለት ነው። ኢየሱስ ጌታ ነው። ይሄ ሰው አለመበርታት አይችልም። አለመበርታት ለዛ ነው የዳዊት ቤት ምን አለ ይላል? በረታ። ሃሌሉያ። ዛሬ ቤታችሁ እንዲበረታ፣ ጤናችሁ እንዲበረታ፣ ስራችሁ እንዲበረታ በጌታ በኢየሱስም በሕይወታችሁ ላይ አውጄባችኋል። ስለዚህ እንድትበረቱ ምን እላለሁ አለ? ጸልይላችኋለሁ። ክርስቶስ ደግሞ በልባችሁ በእምነት ምን እንዲል አለ? እንዲኖር እጸልያለሁ አለ። ኢየሱስ ያድናል። ኢየሱስ በሉ እስቲ በእኔ ልብ ውስጥ በእምነት ነው ያለው በሉ እስቲ። እንደሚሰራ አምናለሁ በሉ እስቲ። ራሱን እንደሚገልጥ አምናለሁ በሉ እስቲ። ክርስቶስ በእናንተ ይገለጥ በጌታ በኢየሱስ። ክርስቶስ በእኔ ውስጥ በእምነት መኖር ማለት ምን ማለት ነው? ሊያደርግ የሚፈልገውን ነገር እያደረገ ማለት ነው። በእኔ ውስጥ ክርስቶስ በእምነት የሚኖር ከሆነ ማድረግ የሚፈልገውን ሁሉ ያደርጋል። መማር ከሆነ ይምራል፣ መስጠት ከሆነ ይሰጣል፣ የፈለገውን ነገር ያደርጋል። አሁን እኛ ክርስቶስ በእኛ ለመኖር ሲፈልግ፣ መማር ሲፈልግ አለማማራችን፣ መስጠት ሲፈልግ አለመስጠታችን ነው ችግራችን። ክርስቶስ ለምሳሌ ማር ይቅርታ አድርግ ይለናል አይደል? ተበድያለሁ እኮ ብለን መልሰን ለሱ ምን እንላለን? እንነግራለን። መበደላችን ላለመማራችን ምክንያት መሆን አይችልም። ተበድለናል፣ አዎ ተበድለናል። የሆነ ነገር ተደርገናል፣ አዎ ተደርገናል። ተገፍተናል፣ ልክ ነው። ያ የተገፋ ነው መገፋት ግን ሰዎችን ይቅር እንዳንል ምን አይለንም? አያደርገንም፣ ወይንም መብት አይሰጠንም። ለዛ ነው መጽሐፍ ኢየሱስ ሲናገር እናንተ ግን ስትጸልዩ እንደዚህ ብላችሁ ምን በሉ አለ? ጸልዩ አለና የበደሉንን ሰዎች
ይቅር እንደምንላቸው የበደሉኝን ሁሉ ይቅር እላለሁ በሉ እስቲ። የምትምሩት እናንተ አይደላችሁ፣ በእናንተ ውስጥ ክርስቶስ ሲኖር። አሁን ጳውሎስ እኔ አሁን ምን ብያለሁ አለ? ሞቻለሁ። እኔ ሞቻለሁ፣ ክርስቶስ ግን በእኔ ምን ይላል? ይኖራል። ኢየሱስ በእኛ እንዲኖር ስንፈቅድ ይቅርታ ያደርጋል። እኛ ግን ሳንሞት ራሳችን የምንኖር ከሆነ ግን የተበደልነውን በደል ምን እንላለን? እንቆጥራለን። ባለፈው እንደዚህ፣ ከዛ እንደዚህ፣ ከዛ እንደዚህ፣ ከዚህ በኋላ ግን ብለን የሆነ ገደብ እናስቀምጣለን። ኢየሱስ ጌታ ነው። ጳውሎስ መጣና በእናንተ ውስጥ ክርስቶስ በእምነት እንዲኖር ፈልጋለሁ። ኢየሱስ እየኖረ ነው በእኔ ውስጥ በሉ እስቲ። አረ ኢየሱስ በእኔ ውስጥ አልሞተም። ኢየሱስ በእኔ ውስጥ አልሞተም በሉ እስቲ። ኢየሱስ መጣና እነዛ ጸሐፍት ፈሪሳውያን እናንተ አላቸው የተለሰነ መቃብር ናቸው አላቸው። የተለሰነ መቃብር ማለት ውጭው ላይ በጣም ያምራል። ሄዳችሁ ታውቃላችሁ? መቃብር ስፍራ ላይ በጣም ይጌጣል። በነጭ በጥቁር አበባ ምናምን ይደረግላል፣ ያምራል። ብትሰብሩት፣ ብትከፍቱት፣ ብትገልጡት ግን ሙት ነገር ውስጧል። የማይሰራ የማይንቀሳቀስ ነገር ውስጧል። ኢየሱስ ጌታ ነው። ለዛ ነው ኢየሱስ እነዛን ጸሐፍትና ፈሪሳውያኖች ሲነግራቸው እናንተ ውጫችሁ ያምራል፣ ውስጣችሁ ግን የተለሰነ ምንድነው አለ? መቃብር ነው። ጳውሎስ ደግሞ እናንተ መቃብር አይደላችሁም፣ ክርስቶስ በእናንተ ውስጥ በእምነት ምን ይላል? ይኖራል። ሃሌሉያ! ኢየሱስ ሕያው ነው በሉ እስቲ። ሁለተኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል መጽሐፍ። ኢየሱስ በእኔ ውስጥ ሕይወትን የሚሰጥ መንፈስ ሆኖ ነው ያለው። ስለዚህ ይሰራል። የምምረውን ይምራል። ለምሰጠው ስጥ ለሚለው ሰጣለን። ሰው ኢየሱስ ምን እያለ ነው ማለት ነው? እየሰራ እየተንቀሳቀሰ ነው ማለት ነው። ክብር ለጌታ ይሁን። ስለዚህ ክርስቶስ በእናንተ ውስጥ ይኖር ዘንድ አለና፣ ሶስተኛው የእናንተ ስርና መሰረታችሁ በፍቅር የጸና ይሆን ዘንድ እጸልያለሁ። ማለት ልቁረጠው መጀመሪያ የኔ በሉስቲ ስሬና መሰረቴ በሉስቲ የቆምኩበት ነገር በሉስቲ ፍቅር ይባላል በሉ። በጌታ በኢየሱስ ስም በፍቅር አጥምጃችኋለሁ። የእግዚአብሔር ፍቅር ወደቀባችሁ በኢየሱስ ስም። ስርና አንድ ነገር ያለ ስሩ ምን አይልም፣ አይቆምም። መነሻ ነገሮችን የምታደርጉበት መነሻችሁ የሆነ ነገር ልታደርጉ ስትፈልጉ የዛ ነገር መነሻ ሞቲቭ ምን ይሁን እያለ ነው? ፍቅር ይሁን። ስርና መሰረታችሁ በፍቅር የጸና ይሁን። አንድ ነገር ለማድረግ ሰው ብዙ ፍላጎቶች አሉት። ለምሳሌ ሰው ታዋቂ ለመሆን እንኳን ሲፈልግ ምን ያደርጋል? ከፎቅ ላይ ሁሉ ይፈጥፈጣሉ ራሳቸው። እንደዛ ያደርጋሉ እኮ ወደቴን እኮ እንደምነግራቸው። ያንን የሚያደርጉበት ሞቲቭ ሌላ ነው። ገንዘብ ለማስጠት ስንፈልግ ገንዘብ የምንሰጥበትን ሞቲቭ እግዚአብሔር ምን ይለዋል? ያውቀዋል። ኢየሱስ ጌታ ነው። ሃሌሉያ! ምንም ነገር ሰውን ስንቀርበው የምንቀርብበት መንገድ ስሩና መሰረቱ ምን መሆን አለበት? ፍቅር መሆን አለበት። ከዛ ሰው ስለምናገኘው ነገር ከቀረብ ነው እግዚአብሔር ስለሚያያንን ነገር ስለሚመለከተው ስሩ ምን ያለ ነው ይላል? የተበላሸ ነው። እነዛን ሁለት ቤቶች ታስታውሷቸዋላችሁ? ጌታ ኢየሱስ ያስተማረው ማቴዎስ ወንጌል ምዕራፍ 7 ቁጥር 24 እነዚህ አካባቢ አንደኛው ቤት ባሸዋ ላይ የተመሰረተ ነው። አንዱ ቤት ደግሞ በአለት ላይ የተመሰረተ ነው አለ። እነዚህን ቃሎችን ሰምተው የሚያደርጋቸው ቤቱን በአለት ላይ የመሰረተ ልባምን ሰው ይመስላል። በፍቅር የሚኖር ሰው ልባም ሰው ይባላል። በአምላኩ የሚተማመን ሰው ይባላል። በጥላቻ የሚኖር ሰው ባይዘው ናቹራሊ ፈሪ፣ በተፈጥሮ ፈሪ ሰው ሁልጊዜም በጥላቻና በጥርጥር ነው። ይሄንን በእድሜ ዘመን አይቻል። ፈሪዎች ተጠራጣሪ፣ በራሳቸው አይተማመኑ። ፈሪዎች በጥላቻ ነው የሚኖሩት። እንዲህ ሲያደርገኝ እንዲህ ባደረገውስ ምናምን እያሉ ነው የሚኖሩት። የፍቅር ሰዎች ተዘልለው ነው የሚኖሩት። ጥላቻ በእነሱ ውስጥ የለም። አምላካቸውን ምን ይሉታል? ይደገፉበታል፣ ይታመኑበታል። ኢየሱስ ጌታ ነው። ሃሌሉያ! በእግዚአብሔር ላይ ይታመናለሁ በሉ እስቲ።
እኔ ፈሪ አይደለሁም በሉ እስቲ። ሃሌሉያ ኢየሱስ ያድናል። እና ይሄን ቃልን ሰምቶ የሚያደርግ ቤቱን ባለት ላይ መሰረተ ልባም ሰው ይመስላል አለና ደግሞ እነዚህ ተጠራጣሪ ሰዎች ደግሞ በአሸዋ ላይ ምን ያሉ ናቸው አለ? የተመሰረቱ ናቸው። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ቤቱን መታው፣ አወዳደቁ ምን ሆነ ይላል? ታላቅ ሆነ። ታላቅ አወዳደቅ ላለመውደቅ ዛሬ በፍቅር መኖር ያስፈልጋል። አለበለዚያ የሆነ ንፋስ ሲመጣ ይመታል። ስርና መሰረት በፍቅር እስካልጸና ድረስ እግዚአብሔር ያንን ሰው ምን አይለው? አይደግፈው። እግዚአብሔር ስሙ ይባረክ። ሃሌሉያ። በፍቅር እኖራለሁ በሉ እስቲ። አዎ ፍቅር ይታገሳል፣ ምሕረትን ያደርጋል፣ የራሱን አይፈልግም፣ አይመካም። ፍቅር ይታገሳል በሉ እስቲ። ምሕረት ያደርጋል በሉ እስቲ። የራሱን አይፈልግም በሉ እስቲ። አይመካም በሉ እስቲ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። በፍቅር እኖራለሁ የምትሉ ከሆነ እነዚህ ነገሮች በህይወታችሁ ምን ይላሉ? የምትሳኩበት መንገድ ነው የምነግራችሁ። ጌታ ሆይ ሰዎችን ባታገኟቸውም ብያቸው የለ ከዛ ግን ባታገኟቸውም ቤታችሁ ቁሙና ጮሁ። ጌታ ሆይ እንትና ምሬዋለሁ በሉ። ከእናንተ ይውጣ። ያኔ ውስጣችሁ ይፈወሳል። ኢየሱስ ጌታ ነው። የእናንተ ስርና መሰረታችሁ በፍቅር ምን ያለ ይሁን ይላል? የጸና ይሁን አለና ይኸው ስፋቱና እርዝመቱ ከፍታውና ጥልቀቱ ከመታወቅ ያለፈውን የክርስቶስን ፍቅር አውቃችሁ ምን ትሉ ዘንድ አለ? ትሞሉ ዘንድ። ኢየሱስ ያድናል። ስፋቱ፣ እርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ ያለፈ የእግዚአብሔር አጋፔ የሚባል ፍቅር አለ። ያንን ፍቅር በማወቅ እንድትበረቱ ምን እላለሁ አለ? ጸልይላችኋል። እንደማትጠፉ እርግጠኛ የምትሆኑት የእግዚአብሔር ፍቅር ለእናንተ ምን ያህል መሆኑን ካወቃችሁ፣ እያሸነፋችሁ እየበለጣችሁ የምትሄዱበት ዋነኛ ምስጢር ያለው የእግዚአብሔርን ፍቅር መረዳት ውስጥ ነው። ኢየሱስ ጌታ ነው። ሃሌሉያ። ከመታወቅ የሚያልፍ በሉ እስቲ። የእግዚአብሔር ፍቅር አለ በሉ እስቲ። ከዚህ ፍቅር ልወድቅ አልችልም በሉ እስቲ። እያንዳንዱ ጉዳይ እኔን እመኑኝ፣ እያንዳንዱ ጉዳይ አሁን በእኛና በእግዚአብሔር መካከል ያለ ሁሉም ጉዳይ ፋሚሊ ሆኗል፣ የቤተሰብ ጉዳይ ሆኗል። ምንም ነገር ቢያጋጥማችሁ እናንተ የእግዚአብሔር ምኖች ናችኋል። ምኖች ናችኋል። እናንተ የእግዚአብሔር ምኖች ናችሁ ይላል መጽሐፍ። ቤተሰብ ናችሁ። የሚያጋጥማችሁ ጉዳይ በሙሉ የቤተሰቡ ጉዳይ ነው። ሃሌሉያ። ኢየሱስ ያድናል። አሁን እግዚአብሔርን ሩቅ አታርጉት። እግዚአብሔር በክርስቶስ ቀርቦ ጊዜው አማኑኤል ሆኗል። አማኑኤል ማለት እግዚአብሔር ከሰው ጋር ይሄ በጥንት ዘመን የማይታሰብ ነገር እኮ ነው። አምላክ ከሰው ጋር ሊኖር ምን አይችልም። ነገር ግን ነብዩ አየና የሆነ ዘመን ይመጣል ድንግል የምትጸንስበት ስሙንም አማኑኤል ብለው የሚጠሩበት እግዚአብሔር ከሰው ጋር የሚኖርበት ዘመን ይመጣል። ሃሌሉያ። ያ ዘመን የፍቅር ዘመን ይሆናል። የፍቅር ዘመን ይባላል። የፍቅር ዘመን ውስጥ ነኝ ያለሁት በሉ እስቲ። አሁን የኔ ጉዳይ የእግዚአብሔር ጉዳይ ሆኗል። የእግዚአብሔር ጉዳይ የኔ ጉዳይ ሆኗል። ኢየሱስ ጌታ ነው። አሁን በቤት ውስጥ ያለ ማንኛውም ነገር እግዚአብሔር ስለእናንተ ያገባዋል። የማያገባው ነገር የለም። እግዚአብሔር ለኛ እንደ አንድ የቤተሰብ አካል ሆኗል። አሁን የእግዚአብሔር ቤተሰብ ነኝ በሉ እስቲ። የእግዚአብሔር ቤተሰቦች ናችሁ ይላል መጽሐፍ ቅዱስ። እኔ አይደለም። እንደውም ኢየሱስ ወንድሞቼ ብሎ ሊጠራን ምን አላለም? አላፈረም። በቃ ሳያፍር እሱ ወንድሜ ነህ ካለ እኔ ደግሞ ወንድም ጋሼ ለማለት ምን አልልም፣ አላፍረም። ኢየሱስ ያድናል። ከመታወቅ ያልፋል ፍቅሩ። ከዚህ ፍቅር አልፋችሁ ልትወድቁ ወይም ልትጠፉ ምን አትችሉ። እግዚአብሔር ወዷችሁ መጥቷል። ጠልቷችሁ ሊሄድ ምን አይችልም። እግዚአብሔር ወዶኝ መጥቷል በሉ እስቲ። ለዛ ነው ዮሐንስ እኮ እሱ አስቀድሞ ስለወደደን እኛ ምን እንለዋለን አለ? እንወደዋለን። እግዚአብሔር ነው አስቀድሞ የወደደን። ገና ኃጢአተኞች ሳለን ከክርስቶስ ጋር ሕይወትን የሰጠን እሱ ነው። ኢየሱስ ያድናል። የሆነ ስንጸልይ በልሳን ስንናገር የሆነ ነገር ማድረግ ስንጀምር አይደለም እግዚአብሔር የወደደን። ኃጢአተኞች ሳለን ወዶኛል በሉ እስቲ። በጌታ በኢየሱስም ይሄ ፍቅር ይብራላችሁ። ልወድቅ አልችልም በሉ እስቲ።
ከዚህ ፍቅር መውደቅ የሚችል ሰው የለም። እኔን እመኑኝ ዝም ብላችሁ ከዚህ ፍቅር ልወድቅ በፍጹም እንደማልችል በህይወቴ አረጋግጫለሁ። አሜን። ያ አሁን ስለ አፍቃሪው አባት መጽሐፍ ቅዱሳችን ሉቃስ ወንጌል ሲናገር ስለ አፍቃሪው አባት ሲያወራ ሁለት ልጆች ድርሻዬን አምጣ ብለው አንዱ ሁለት ልጆች ነበሩት። አንደኛው ድርሻዬን አምጣል አይደል? አረ ተው ልጄ ሁሉ ያንተ ነው ባክ ቢለው እምቢ አለ። እግዚአብሔር ቸር ስለሆነ ስለሱ ነው የሚወክለው አባትየው አይደል? ደርሰ ሰጠው። ሄደ፣ አባከነ፣ በላ፣ ጠጣ፣ የፈለገውን ከከተማዋ ሴቶች ጋር ሁሉ ኖረና መጣ። ኖሮ ሲመጣ አባትየው በሩቅ አየው ይላል አይደል? በሩቅ አየውና ተደበቀው ይላል። ሲመጣ አይቶት አቀፈውና ይሄ ልጄ አለ ጠፍቶ ነበር። እግዚአብሔር ስለጎደለው ነገር ነው ያሰበው በዛ ሰዓት። ስለሱ የቆሸሸ ልብስ ወይንም ሪያጋ ስለመብላቱ ምናምን አላሰበም። አቀፈው፣ ከነቆሸሸው አቀፈውና ይሄ ልጄ ጠፍቶ ነበር፣ አሁን ግን ምን ብሏል አለ መጥቷል። ስለዚህ ያማረውን አልብሱት አለ፣ ቀለበት ይደረግለት፣ የሰባው ምን ይባላል ይታረድ አለ። እኔ አንድ ነገር ገብቶኛል። ይሄ ልጅ ወደ አባቱ ለመመለስ ሲወስን መጀመሪያ የአባቱን ፍቅር ምን ይለው ነበር ያውቃል። የአባቱን ልብ ምን ይለው ነበር ይረዳው ነበር። ኢየሱስ ያድናል። እና ምስጋና ተደርጎ ዘፈን እየተዘፈነ መጽሐፉ ዘፈን ስለሚል ማለት የዘፈን ድምፅ ሰማ ስለሚል ማለት ዘፈን ማለት እኮ መጽሐፍ ቅዱሳዊውን ሐሳብ አስቡት። በዘፈንና በእንቢልታ እግዚአብሔርን አመስግኑት ይላል። ዜማ ማለት ነው ይላል። ኢየሱስ ጌታ ነው። እና ድምፅ ሰማ፣ የምስጋና ድምፅ ሰማና ምንድነው ይሄ ብሎ ጠየቀ። እና አንዱ ደግሞ ሄደና ወንድም መጣ አለው። ወንድም መጣ። ሲመጣ ደግሞ ቆሽሾ ድክርት ብሎ ነው የመጣው። መጣና አባትህ የሰባውን አረደለታል። ያንን በግ በጣም እንደሚወደው አይኑ ያ ልጅ። ምክንያቱም ምን ያለ በጎችን ስጠብቅ ፍየሎችን ስጠብቅ አንድ እንኳን ከጓደኞቼ ጋር እንድበላ ምን አላልክም አለ አልፈቀድክልኝም አለው ማለት ነው። አባቱን መጥቶ አባትዬ ያለው በጣም ያሳዝነኛል። ልጄ ሆይ ያለ ሁሉ እኮ ያንተ አልነበረ እንዴ? ሁሉ እኮ ያንተ ነበረ፣ አንተ ግን እኔን የምታይበት እይታ ነው ትክክል ያለው ነው አለ። ይሁን እመኑኝ፣ እኔ እግዚአብሔርን የምናይበት እይታ እስካልተቀየረ ድረስ በረከት አናገኝ። እግዚአብሔር አምላክ የሆነ ዱላ ይዞ የሚጠብቅ እንደርሰው እንደዛ ነው የሚመስለው፣ የሚሸምቅ እንደዚህ ወይም ደግሞ ኮስተር ብሎ ሲመጣ መጣ ደግሞ እግዚአብሔር ቸር ነው በሉ እስቲ። ከመታወቅ ያለፈ የሚለው ያን በእኛ አእምሮ ልንለካው ከምንችለው በላይ የሆነ የመለኮት ፍቅር ነው መጥቶ የተገናኘን። ኢየሱስ ጌታ ነው። ሃሌሉያ። እኔ እውነቱን ንገረኝ ካላችሁ ልንገራችሁ፣ እግዚአብሔር ይብን ምሕረት የሚያደርግላችሁ ዝም ብሎ ስለራራ ስላዘነ አይደለም። እግዚአብሔር ማንንም ሰው አዝኖ ምሕረት ያደርግለት። እግዚአብሔር ሰውን የሚምረው ስለሚያፈቅረው። መጀመሪያም ወደ ሰው የመጣበት መነሻ ሐሳብ ፍቅር ይባላል። ምሕረት የሚባለው ሁለተኛ የተገለጠ የእግዚአብሔር ባህሪ ነው እንጂ የመጀመሪያው የእግዚአብሔር ባህሪ ፍቅር ይባላል። በፍቅር ውስጥ ምሕረት አለ፣ በምሕረት ውስጥ ቸርነት አለ። ለዛ ነው በቸርነት ውስጥ ምሕረት አለ። ይኸውላችሁ መጀመሪያ ፍቅር፣ ከዛ ቸርነት፣ ከቸርነት በኋላ ደግሞ ምሕረት ነው ያለው። ለዛ ነው እስራኤል ሲናገር ቸር ነውና ይሉና ምሕረቱ ለዘላለም ነው ይላል። የእግዚአብሔር ምሕረት የሚወጣው ከቸርነት ውስጥ ነው። ቸርነቱ የሚወጣው ደግሞ ከፍቅር ውስጥ ነው። ኢየሱስ ያድናል። የሆነ የእግዚአብሔር ፍቅር በሆነ ሰው ላይ በኢየሱስም ወደቀ። በዛሬ የፍቅሩ መገለጫ ሆናችሁ ተነሳችሁ። ኢየሱስ ያድናል። እግዚአብሔር ፍቅር ነው አይደል? እግዚአብሔር ፍቅር ነው። ፍቅር የሚወልደው ፍቅርን ነው። ፍቅር ጥላቻ ሊወልድ ምን አይልም አይችልም። ስለዚህ ፍቅር እኔ ለፍቅር ነው የፈጠረኝ። በፍቅር እኖራለሁ፣ በምህረት እኖራለሁ። ጠላቶቼን የማሸንፍበት ዋነኛ መሳሪያ አድርጌ የምጠቀምበት ፍቅርን ነው። ሃሌሉያ። ለዛ ነው ሰዎች ፊል እያደረግ ነው እየገፉን እንደሆነ ፊል እያደረግ እየታወቀ አይደው ሰው ሊያረግ የሆነ ነገር ሊያረግ ሲነሳ የሚያደርግበትን መንፈስ እንመዝናለን። መንፈሳዊ ሰው ሁሉን ምን ይላል? ይመረምራል፣ እንመዝናል። ግን ደግሞ አውቀን እንገፋል። ኢየሱስ ያድናል። ሃሌሉያ።
ይሄ ከመታወቅ ያለፈ የእግዚአብሔር ፍቅር በላያችሁ ላይ ዛሬ ፈሰሰ። ልወድቅ አልችልም በሉ እስቲ። ፍቅር ይዞኛል በሉ እስቲ። ልጁ በቃ ተቆጥቶ ሲናገር አባትየው በቃ ልጄ ሁሉ እኮ ያንተ ነበረ፣ እንዴት ሳትበላ ቆየክ እስካሁን ድረስ? አንድ ፍየል ትላለህ እንዴ? ሁሉም ያንተ ነው። ፍቅር በታላቅ ግብዣ ጠርቷችሁ እናንተ ግን ሊነፍግ ይችላል ብለው ማሰብ ከባድ። ኢየሱስ ያድናል። ለዛ ነው መጽሐፍ ቅዱስ ጳውሎስ እኮ ይሄንን በቃ ስፋቱ፣ ርዝመቱ፣ ጥልቀቱ፣ ከፍታው ከመታወቅ የሚያልፈውን የክርስቶስን ፍቅር አውቃችሁ ትሞሉ ዘንድ የሚለው እኮ ለማወቅ በረቱ ዘንድ የሚለው ለዛ እሱን ስታውቁ በሰማይና በምድር መካከል እግዚአብሔር የልቡ ፈቃድና ሐሳብ ይገባችኋል። ለእናንተ ያለው አጀንዳ ትረዱታላችሁ። ይሄ ፍቅር ይግባችሁ። እግዚአብሔር በማንም ላይ ጥላቻ የለውም። እግዚአብሔር ታርቆ ጨርሷል በጌታ በኢየሱስ። ማንንም ሰው እግዚአብሔር እውነቴን ነው የምነግራችሁ። እኛ ይሄ ዝም ብለን አይምሮአችን ውስጥ የምንፈጥረው አሁን ለምሳሌ ሁሌም ያው እኛ ሌላውም ዓለም ይኖራል ብቻ አበሻ ግን ይበዛበታል ይመስለኛል። ለምሳሌ የሆነ መሬት መንቀጥቀጥ ሲነሳ ይሄው የእግዚአብሔር ቁጣ ምን ለሙድ አለ። እውነቴን ነው የምላችሁ። ይሄ በቃ ይወደቅ ዓለም ስለሆነ አንዱ ጋር የበረዶ ክምር አለ። እኛ ተራራማ ሀገር ነው ያለነው። ብዙ ጊዜ መሬት መንቀጥቀጥ ያጋጥመን። ሌላው ጋር ሱናሚ ምናምን እያለ ይመጣል። ሌላው ጋር መሬት መንቀጥቀጥ ያለ የሆነ ይወደቅ ዓለም ስለሆነ የሚከሰት እንጂ እግዚአብሔር ተቆጥቶ ማንም ላይ በረዶ ወርውሮ አያውቅም። ማንም ላይ የሚያኮርፍ ሰው አለ። ምክንያቱም ብዙ ጊዜ ይህን ስትሉ ስለኖራችሁ ኢትዮጵያ የተቀደሰ ይሄው ይሄኛ ሀገር እኮ ምንም እውነቱን ልንገራችሁ ተራራማ ሀገር ስለሆነች ንፋስና ይሄ ሌላው ነገር አያጋጥማት። ሌላ ምንም ትርጉም የለውም። ጻድቅ ሀገር ምናምን ስለሆነች አይደለም። እግዚአብሔር መጽሐፍ የሚናገረው ምን መሰል በክርስቶስ ሆኖ ዓለምን ከራሱ ጋር ምን ይል ነበራል? ያስታርቅ ነበር። በእኛ ደግሞ የማስታረቅን ቃል አኖረ ይላል አይደለም? አሁን እግዚአብሔር ታርቆ ምን ብሏል? ጨርሷል። በክርስቶስ ታርቋል። አሁን መታረቅ ያለበት ሰው ነው። እግዚአብሔር ማንንም ሰው በጥላቻ አይን አይመለከትም። አሁን ማንንም የሚያምነውን በል የማያምነውን በል እግዚአብሔር በጥላቻና በበቀል አይን የሚመለከተው ሰው የለም። እግዚአብሔር አዳምን መቅጣት ይፈልግ ነበረ። በመስቀል ጠርቆ ከመንገድ አስወግዶታል፣ ገሎታል። አዳም በክርስቶስ ያልተሰራ ስራ የለም። አዳም ሞቷል። በሉ እስቲ አዳም ሞቷል። መነኝ እኔ አዳም ላይ ነበር እግዚአብሔር የተቆጣው። አሁን ሁለተኛው አዳም መጣና የእግዚአብሔርን ቁጣ አብርዶታል። እግዚአብሔር አሁን ሰው ለዛ ነው እኮ እኛ እግዚአብሔር የምስራች አለ ምን ሰብከው ምን ብለን ነው ምን ሰብከው? እግዚአብሔር ታርቋል፣ እግዚአብሔር ይቅር ብሏል፣ አንተ ይሄንን እርቅ ተቀበል ብለን እንነግራለን አይደል? እግዚአብሔር ምን ስላለን ስለታረቀ እኮ ነው እኛን ሂዱና ንገሯቸው የማስታረቅ ቃል በውስጣችሁ አለ ያለ። እግዚአብሔር አሁን መግለጥ የሚፈልገው ቁጣውን ሳይሆን ፍቅሩን መግለጥ ነው የሚፈልገው። በጥንት ዘመን እግዚአብሔር ቁጣውን ገልጦ ያውቃል። በውሃ ገልጦ ያውቃል። በእሳት ከተሞችን ምን ብሎ ያውቃል? አቃጥሎ አውድሞ ያውቃል እግዚአብሔር። አሁን ግን ማንንም ከተማ በእሳትና በዲን እግዚአብሔር አያጠፋም። ሰው ራሱን በራሱ ግን እያጠፋ ይገኛል። ለምሳሌ የአየር ብክለት በጣም ዝም ብለ ጭስ በየከተማው ካረክና ወይ ፋብሪካ በየእንትን ካል አየር ይበከላል። ሰው ነው ይሄንን ያመጣው አይደል? ይበከላል አየር። የበረዶ መናድ፣ አየር መዛባት ምናምን ምን ይላል? ይሄንን እግዚአብሔር አምጥቶብን ሳይሆን እኛ ራሳችን ያመጣን። ይሄ እውነት ነው እኮ የምነግራችሁ። ኢየሱስ ያድናል። ሃሌሉያ። ምክንያቱም ከዚህ ዘመን በፊት እኮ የዛሬ 500 ዓመት ወይ ምናምን ዓመት እኮ አሁን የምንላቸው ነገሮች የሉ አይደል? የቴክኖሎጂ ዓለም እየተገነባ ሲመጣ ፋብሪካዎች ሲቋቋሙ ምናምን ሲቋቋም ነው ብዙ ነገሮች እየተፋለሱ የመጡ። እውነቴን አይደለም? ኦዞን መቀደድ ምናምን የሚባለው ነገር የዛሬ 500 ዓመት ምናምን የለም። አሁን ያ የሆነበት ምክንያት ምንድነው? እኛ ከዚህ የምንለቀው ውጤት ነው እንጂ እግዚአብሔር ከላይ ሆኖ ማንም ላይ እሳትም ውሃም አይለቅ። አሁን እግዚአብሔር መግለጥ የሚፈልገው ምኑን ስለሆነ ነው? ፍቅሩን ስለሆነ ነው። ኢየሱስ ያድናል። ሃሌሉያ። ይስማማችኋል ወይ?
ብዙ ዘመን እንደዚህ ስላልን እኮ ከባድ ነው ይሄ ነገር እኮ። አምላክ ሲጠብቀው የነበረ ዘመን ተፈጽሞለታል። በጥንት ዘመን እኮ በጣም እግዚአብሔር ራሱ ይቸገር ነበር። ማጥፋት ሳይፈልግ ያጠፋቸዋል። ካጠፋቸው በኋላ ከዚህ በኋላ ቀስተ ደመናዬን አደርጋለሁ፣ ከዚህ በኋላ ሰውን በውሃ አላጠፋ ምናምን ብሎ እግዚአብሔር እጁን ይሰበስብ ነበር ድሮ። አንዴ በቀስተ ደመና አንዴ በምናምን ይሞክር ነበር እግዚአብሔር። አሁን ግን በሰማይና በምድር መካከል ፍቅሩን የገለጠበት ልጁ መጥቷል። ከዚህ በኋላ እግዚአብሔር ሌላ የፍቅር መግለጫ መንገድ የለው። ኢየሱስ ጌታ ነው። እግዚአብሔር ፍቅሩን ገልጿል በሉ እስቲ። ሌላ የፍቅር መገለጫ መንገድ የለም በሉ እስቲ። በክርስቶስ ታርቆኛል በሉ እስቲ።